ይህ በቅርብ ጊዜ የአቪዬሽን ታሪክ ውስጥ ከተከሰቱት እጅግ በጣም አስገራሚ ክስተቶች አንዱ የሆነው የኢትዮጵያ አየር መንገድ በረራ 702 እንደ አውሮፓውያን አቆጣጠር በየካቲት 17 2014 የተከሰተው የጠለፋ ታሪክ ነው። የአውሮፕላን ጠለፋ ሲባል አብዛኛውን ጊዜ ተሳፋሪዎች የአውሮፕላኑን ኮክፒት ወይም የአብራሪዎች ክፍል ሰብረው ሲገቡ የሚታይ ቢሆንም በረራ 702 ግን የተጠለፈው በራሱ በረዳት አብራሪው በ31 ዓመቱ ኃይለመድህን አበራ ተገኝ ነበር። አውሮፕላኑ በሱዳን ሰማይ ላይ እየበረረ ሳለ ዋና አብራሪው ካፒቴኑ ወደ መጸዳጃ ቤት ለመሄድ ከክፍሉ ሲወጣ ኃይለመድህን በሩን ከውስጥ ዘጋበት። በመቀጠልም የቦይንግ 767 አውሮፕላንን ሙሉ በሙሉ በእጁ ቁጥጥር ስር በማድረግ አቅጣጫውን ወደ ስዊዘርላንድ ቀየረ። ይህ ክስተት በዓለም አቀፍ የበረራ ታሪክ ውስጥ አንድ ረዳት ፓይለት የራሱን አውሮፕላን ለጥገኝነት የጠለፈበት ጥቂት ከሚባሉ እንግዳ ክስተቶች አንዱ ሆኖ ሲመዘገብ ከ9/11 በኋላ የተሰሩት የኮክፒት ደህንነት በሮች የራሳቸው ፓይለቶች ሳይቀር የማገድ ትልቅ ተጋላጭነት እንዳላቸው ለዓለም ያሳየ አስደንጋጭ ክስተት ነበር። ታሪኩ እንደዚህ ነው። የኢትዮጵያ አየር መንገድ በረራ 702 ከአዲስ አበባ ኢትዮጵያ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተነስቶ ወደ ሮም ጣሊያን ሊዮናርዶ ዳቪንቺ ፊዮሜቺኖ አውሮፕላን ማረፊያ ለመብረር የተመደበ መደበኛ ዓለም አቀፍ የመንገደኞች በረራ ነበር። በረራው በየካቲት 10 ቀን 2006 ዓ.ም ወይም የካቲት 17 ቀን 2014 እንደ አውሮፓውያኖች አቆጣጠር ከሌሊቱ 6 ሰዓት ተኩል በምስራቅ አፍሪካ ሰዓት የተነሳ ሲሆን ሮም በሚደርስበት መደበኛ ሰዓት ደግሞ ከጠዋቱ 4 ሰዓት ከ40 በማዕከላዊ አውሮፓ ሰዓት ነበር። ይህም በግምት የ6 ሰዓት በረራ ጊዜን ይወስዳል። በረራው በዚሁ መስመር ላይ የኢትዮጵያ አየር መንገድ የሚያከናውነው መደበኛ የስራ አካል የነበረ ሲሆን 193 መንገደኞችንና 9 የበረራ አባላትን ጨምሮ አጠቃላይ 202 ሰዎችን አሳፍሮ ነበር። የበረራ ቡድኑ አንድ ካፒቴን ወይም ዋና አብራሪ እና አንድ ፈርስት ኦፊሰር ወይም ረዳት አብራሪ ያካተተ ነበር። ካፒቴኑ ሰፊ የበረራ ልምድ የነበራቸው ነበሩ። በረራው በከፍተኛ ከፍታ ላይ እየተጓዘ በነበረበት ወቅት መጸዳጃ ቤት ለመጠቀም ሲሉ የአውሮፕላኑን ኮክፒት ለጥቂት ጊዜ ለቀው ወጡ። ረዳት አብራሪው ኃይለመድህን አበራ ተገኝ የተባለ ሲሆን እድሜው 31 ዓመት የነበረና በኢትዮጵያ አየር መንገድ ውስጥ ለ5 ዓመታት ያክል ያገለገለ ፈርስት ኦፊሰር ወይም ረዳት አብራሪ ነበር። ኃይለመድህን በቦይንግ 767 አውሮፕላን ላይ በረዳት አብራሪነት ለማገልገል የሚያስፈልጉትን ሙሉ ብቃቶች የነበሩት ነበረ። አውሮፕላኑ ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ከተነሳ ከ30 ደቂቃ ገደማ በኋላ ካፒቴኑ ለአጭር ጊዜ ከአውሮፕላኖቹ መሪ ክፍል ወጣ እንዳለ ረዳት አብራሪው ኃይለመድህን አበራ የኮክፒቱን በር ከውስጥ ቆለፈው። የቦይንግ 767 300 ER በር ከ9/11 የሽብር ጥቃት በኋላ የተገጠሙለትን የደህንነት መከላከያዎች በመጠቀም በኃይል ሰብሮ ለመግባት የሚደረጉ ሙከራዎችን የሚቋቋም ተደርጎ የተሰራ በመሆኑ ካፒቴኑ ተመልሶ እንዳይገባ አግዶታል። በመቀጠልም ኃይለመድህን አውሮፕላኑን በሱዳን አየር ሰማይ ክልል ላይ በነበረበት ወቅት የአውሮፕላኑን ትራንስፖንደር ወይም የምልክት ማስተላለፊያ ወደ ድንገተኛ አደጋ መለያ ኮድ 7500 በመቀየር አውሮፕላኑን መጠለፉን ለአየር ትራፊክ ቁጥጥር ማዕከል አሳወቀ። ኃይለመድህን ወዲያውኑ በራዲዮ ከአየር ትራፊክ ቁጥጥር ማዕከል ጋር በመገናኘት አውሮፕላኑን የጠለፈው እሱ ራሱ መሆኑንና የፖለቲካ ጥገኝነት ለመጠየቅ የኢትዮጵያ አየር መንገድ በረራ 702ን ወደ ስዊዘርላንድ ጄኔቫ አውሮፕላን ማረፊያ እየቀየረው መሆኑን አወጀ። ሌላ ተጨማሪ ጥያቄ ሳይኖረው ፍላጎቱን ለመቆጣጠሪያዎቹ ያሳወቀ ሲሆን ከመጀመሪያውም የሮም የጉዞ መስመር ውጪ በተደረገው በዚህ ያልተፈቀደ የመዳረሻ ለውጥ የአውሮፕላኑን ሙሉ ቁጥጥር እሱ ብቻ ይዞት ነበር። ከኮክፒት ውጪ የቀረው ካፒቴኑ በሩን በመምታት ተመልሶ ለመግባት ደጋግሞ ቢሞክርም አልተሳካለትም። በድርጊቱ ወቅት ኃይለመድህን ምንም አይነት መሳሪያ ያልተጠቀ የነበረ ሲሆን ከኮክፒት ውጪ ባሉት ሰዎች ላይ ምንም አይነት የኃይል እርምጃ ወይም በጦር መሳሪያ የታገዘ ማስፈራሪያ አልተሰነዘረም። ሆኖም ካፒቴኑ በኋላ ላይ እንደገለጹት ኃይለመድህን ወደ ውስጥ ለመግባት የሚደረገው ሙከራ ከቀጠለ አውሮፕላኑን እንደሚከሰክሰው አስጠንቅቆ ነበር። የአውሮፕላኑ የጉዞ አቅጣጫ እየተቀየረ ሲሄድ ኃይለመድህን በተራዘመው የበረራ መስመር ምክንያት ወደ ጄኔቫ ሲቃረቡ የአውሮፕላኑ የነዳጅ ክምችት እያለቀ መምጣቱንና ያለው እድል ውስን መሆኑን በመጥቀስ ለተቆጣጣሪዎቹ ስጋቱን ገልጾ ነበረ።
ካፒቴኑ ከኮክፒት ውጪ ሆኖ ለመገናኘት እና ተመልሶ ለመግባት በሩን በመምታት ለ6 ሰዓታት ያክል በዘለቀው በዚሁ አስጨናቂ ሁኔታ ውስጥ ሙሉ ጊዜውን አሳልፏል። የበረራ አባላቱ 139 ጣሊያናውያን፣ 11 አሜሪካውያን፣ 10 ኢትዮጵያውያን እንዲሁም ጥቂት ቁጥር ያላቸው የናይጄሪያ፣ ሮማኒያ፣ ፈረንሳይ እና አየርላንድ ዜጎችን ጨምሮ የተለያዩ ዜጎች ስብጥር ለነበራቸው 193 መንገደኞች ወደ ጄኔቫ ያልታቀደ የጉዞ አቅጣጫ መቀየሩን ያሳወቋቸው ሲሆን መጀመሪያ ላይ ግን ጠለፋ መሆኑን ሳይገልጹ ባልታወቁ ምክንያቶች እንደሆነ ነበር የነገሯቸው። በአውሮፕላኑ ውስጥ በነበሩት 202 ሰዎች መንገደኞችና የበረራ አባላት ላይ ምንም አይነት አካላዊ ጉዳት ባይደርስም አንዳንድ መንገደኞች አውሮፕላኑ አቅጣጫ በሚቀየርበት ወቅት በድንገት ቁልቁል የመውረድ ወይም ከሰማይ ላይ የመውደቅ ስሜት እንደነበራቸው ጨምሮ ከፍተኛ ጭንቀት እንደደረሰባቸው ገልጸዋል። ጠላፊው አውሮፕላኑ በሰላም እንዲያርፍ ቅድሚያ በመስጠት የነዳጅ ክምችቱ እያለቀ ሲመጣ በጄኔቫ አውሮፕላን ማረፊያ ዙሪያ እየዞረ ነበር። አውሮፕላኑ ለማረፍ የመጨረሻው ምዕራፍ ላይ በነበረበት ወቅት አንደኛው ሞተር በነዳጅ እጥረት ምክንያት የጠፋ ሲሆን በአውሮፕላኑ ውስጥ የቀረው ነዳጅም ለ10 ደቂቃ ያህል ብቻ የሚያበር ነበር። እርግጠኛ ባልሆነው በዚያ ሁኔታ ውስጥ የበረራ አስተናጋጆቹ ስርዓትን በማስከበር ውሃና የሚበሉ ምግቦችን ያከፋፍሉ የነበረ ሲሆን ከዚህም ውጭ የአውሮፕላኑን በረራ በተመለከተ በረዳት አብራሪው ቁጥጥር ስር ሁኔታ እየሰሩ ነበረ። የጠለፋው ሂደት የኢትዮጵያ አየር መንገድ በረራ 702 ጠለፋ ለመጀመሪያ ጊዜ የታወቀው አውሮፕላኑ ከአዲስ አበባ ወደ ሮም በመጓዝ ላይ ያለ በሰሜን ሱዳን ሰማይ ላይ የህገ ወጥ ጣልቃ ገብነት ወይም ጠለፋ ዓለም አቀፍ የአቪዬሽን ምልክት የሆነውን የስኳክ ኮድ 7500 ትራንስፖንደሩ ባስተላለፈበት ወቅት ነበር። ይህም በአፍሪካ የአየር ክልል ውስጥ ባሉ የክልላዊ አየር ትራፊክ ቁጥጥር መረቦች ላይ አስቸኳይ ማስጠንቀቂያዎችን የቀሰቀሰ ሲሆን ቦይንግ 767 አውሮፕላኑ ከተመደበለት የበረራ እቅድ ውጪ ወደ ሰሜን ምዕራብ አቅጣጫ ማምራቱን ተከትሎ ለቀጣዮቹ የአውሮፓ ማዕከላት ማሳወቂያዎች እንዲላኩ አድርጓል። በረራው ሜዲትራኒያንን አቋርጦ ወደ አውሮፓ የአየር ክልል ሲገባና ወደ ሰሜን ጣሊያን ሲቃረብ የሲቪል አየር ትራፊክ ቁጥጥር ባለስልጣናት ቀጣይነት ያለው የራዳር ክትትልና ግንኙነትን ለማስቀጠል በጣሊያን፣ ፈረንሳይ እና ስዊዘርላንድ ተቆጣጣሪዎች መካከል ያለውን ቅብብሎሽ አስተባብረዋል። ካፒቴኑ ከኮክፒት ወይም የአውሮፕላን መሪ ክፍል ውጪ ዘግቶበት የነበረው ረዳት አብራሪው ወደ ጄኔቫ አውሮፕላን ማረፊያ ለመቀየር እና በስዊዘርላንድ የፖለቲካ ጥገኝነት ለመጠየቅ ያለውን ፍላጎት በራዲዮ ሞገድ በመጠቀም ገልጿል። በወቅቱም መጀመሪያ ላይ ድርጊቱን ብቻው እንደፈጸመው ሳይገልጽ ሁኔታውን ለተቆጣጣሪዎች አሳውቋል። ከፈረንሳይ ተቆጣጣሪዎች በቅብብሎሽ በኩል ይህንን ያልታቀደ በረራ የተቀበለው የስዊዘርላንድ አየር ትራፊክ ቁጥጥር አነስተኛ የነዳጅ ሪፖርት ቢኖርም እና ቅድመ ፈቃድ ባይሰጠውም ወደ ጄኔቫ አውሮፕላን ማኮኮቢያ እና ለሂደታዊ ደህንነት ቅድሚያ ሰጥቷል። የጄኔቫ ማማ የሞገድ መስመር 118.7 አውሮፕላኑ የመጨረሻውን ዝቅታ እያደረገ በነበረበት ወቅት የጥገኝነት ጥያቄውን ያረጋገጠ ሲሆን አውሮፕላኑ አንደኛው ሞተሩ ጠፍቶ ወደ 10 ደቂቃ የሚሆን ነዳጅ ብቻ ቀርቶት በግምት ከጠዋቱ 12:02 ላይ በሰላም እንዲያርፍ ምቹ ሁኔታን ፈጥሯል። ይህ ምላሽ ከአፋጣኝ የደህንነት ስጋት መፍታት ይልቅ ለተሳፋሪዎች ደህንነት ቅድሚያ የሚሰጡ ዓለም አቀፍ የአቪዬሽን ፕሮቶኮሎችን የተከተለ ነበረ። ቦይንግ 767-300 ER አውሮፕላኑ ወደ ሮም ሊያደርግ የነበረውን ጉዞ በመቀየር ነዳጁ አልቆበትና አንደኛው ሞተሩ ጠፍቶ የካቲት 10 ቀን 2006 ዓ.ም ወይም የካቲት 17 ቀን 2014 እንደ አውሮፓውያኖች አቆጣጠር ከጠዋቱ 12:02 በጄኔቫ ዓለም አቀፍ አውሮፕላን ማረፊያ ኮይንትሪን በሰላም አርፏል። በወቅቱም ፖሊስና የእሳት አደጋ ሰራተኞችን ጨምሮ የአደጋ ጊዜ አገልግሎቶች በሩጫ መንገዱ ወይም በማኮኮቢያው እና የአውሮፕላኑ ማቆሚያው ዙሪያ በተጠንቀቅ ላይ የነበሩ ሲሆን በክስተቱ ምክንያት አውሮፕላን ማረፊያው ለሌሎች በረራዎች በጊዜያዊነት ተዘግቶ ነበር። የአውሮፕላኑ ሞተሮች ከጠፉ በኋላ የምድር ላይ ሰራተኞች ተንቀሳቃሽ ደረጃዎችን ከአውሮፕላኑ በሮች ጋር በማገናኘት ሁሉንም 193 ተሳፋሪዎችና 12 የበረራ አባላትን በስርዓት ወደ አውቶቡሶች በማውረድ ከአውሮፕላኑ እንዲርቁ አድርገዋል። በበረራው ወቅት ወደ ኮክፒት ወይም የአውሮፕላን መሪ ክፍል እንዳይገባ ተከልክለው የነበረው ካፒቴኑ ከመጀመሪያው ቡድን ጋር አብሮ የወጣ ሲሆን ረዳት አብራሪው ያለ ፈቃድ በረራውን በቀየረበት ወቅት አውሮፕላኑ ሙሉ በሙሉ እሱ ብቻውን ይቆጣጠረው እንደነበረ አረጋግጧል። በቦታው
የነበሩ የሕክምና ቡድኖች በወረዱት ሰዎች ላይ ምርመራ ያደረጉ ሲሆን ምንም እንኳን ካለመረጋጋትና ካልተለመደው የበረራ እንቅስቃሴ የተነሳ በተሳፋሪዎች ላይ ከፍተኛ የጭንቀት ስሜት እንደነበረ ቢነገርም በጠለፋው ወይም በማረፉ ወቅት ምንም አይነት የአካል ጉዳት እንዳልደረሰ አረጋግጠዋል። አውሮፕላኑ በጄኔቫ ዓለም አቀፍ አውሮፕላን ማረፊያ ካረፈ በኋላ ጠላፊው ረዳት አብራሪ ኃይለመድህን አበራ ተገኝ የስዊስ ባለስልጣናት የአውሮፕላኑን ዙሪያ ከበው ድርድር ሲያደርጉ በበረራ መቆጣጠሪያ ክፍሉ ወይም ኮክፒት ውስጥ ቆይቶ ነበር። አውሮፕላኑ ካረፈ ከ40 ደቂቃ በኋላ ኃይለመድህን የአደጋ ጊዜ ማምለጫ ገመድ በመጠቀም በበረራ መቆጣጠሪያ ክፍል መስኮት በኩል ወደ መሮጫ መንገዱ በመውረድ በቦታው ይጠብቁት ለነበሩት የስዊስ ፖሊስ አባላት ያለምንም ተቃውሞ እጁን ሰጥቷል። በድርጊቱ ወቅት ምንም አይነት መሳሪያ ያልተጠቀ ሲሆን በአውሮፕላኑ ውስጥ በነበሩት 193 ተሳፋሪዎችና 9 የበረራ አባላት ደህንነት ላይ ምንም አይነት ዛቻ ባለመድረሱ ክስተቱ ያለምንም ጥቃትና ግጭት እንዲጠናቀቅ ረድቷል። የስዊስ ባለስልጣናት ኃይለመድህን እጁን እንደሰጠ ወዲያውኑ በሀገሪቱ የጸረ አውሮፕላን ጠለፋ ሕግ መሰረት በቁጥጥር ስር ያዋላሱ ሲሆን ሕጉ ይህንን ድርጊት በጽኑ እስራት የሚያስቀጣ ከባድ ወንጀል አድርጎ ይፈርጀዋል። በረራ ቁጥር 702 ጠለፋ አስመልክቶ ኃይለመድህን አበራ ተገኝ ድርጊቱን የፈጸመው በኢትዮጵያ ውስጥ ከሚደርስበት የፖለቲካ ስደት የተነሳ መሆኑንና ይህ አውሮፕላኑ ወደ ጄኔቫ በማዞር በስዊዘርላንድ የፖለቲካ ጥገኝነት ለመጠየቅ እንዳስገደደው ገልጿል። የጄኔቫ ባለስልጣናት እንደገለጹት ኃይለመድህን ከአየር ትራፊክ ቁጥጥር ማዕከል ጋር በራዲዮ ባደረገው የሀሳብ ልውውጥ በሀገር ውስጥ የግድያ ዛቻዎች እንደነበሩበት በመጥቀስ የፖለቲካ ጥገኝነት የማግኘትን ፍላጎት በግልጽ አስታውቋል። የኢትዮጵያ መንግስት ባለስልጣናት በበኩላቸው እነዚህን ክሶች ውድቅ ያደረጉ ሲሆን ኃይለመድህን ላይ የደረሰ ምንም አይነት ስደት ወይም የግል ዛቻ እንዳልነበርና ድርጊቱም ህጋዊ የጥገኝነት ጥያቄ ሳይሆን ከኃላፊነት መሸሽና ከፍተኛ የሀገር ክህደት ወንጀል መሆኑን ገልጸዋል። ባለስልጣናቱ አክለውም ኃይለመድህን የኢትዮጵያ አየር መንገድ ሰራተኛ በመሆኑ ቀደም ሲል ባደረጋቸው ዓለም አቀፍ በረራዎች ወቅት የጥገኝነት ጥያቄ ለማቅረብ እድሎች የነበሩት ቢሆንም እንዲህ አይነቱን ፍርሃት ሊያረጋግጥ የሚችል ምንም አይነት የተመዘገበ የወንጀል ወይም የፖለቲካ ችግር እንዳልነበረበት አጽንኦት ሰጥተዋል። እንዲሁም የአየር መንገዱ በብሔራዊ ልማት ውስጥ ያለው ሚና በኃይለመድህን ላይ ያነጣጠረ ስርዓታዊ ጭቆና አለ ከሚለው ክስ ጋር እንደማይጣጣም አስመልክተዋል። በኃይለመድህን ላይ በግል ስለደረሰ የተለየ ዛቻ በተናጠል የተረጋገጠ ምንም አይነት ማስረጃ አልተገኘም። ይህም የእሱን ጉዳይ ከሌሎች ኢትዮጵያውያን ጥገኝነት ጠያቂዎች አጠቃላይ ሁኔታ ለየት ያደርገዋል። ምንም እንኳን በየዓመቱ በሺዎች የሚቆጠሩ ጥገኝነት ጠያቂዎች የተቃዋሚ ፓርቲ አባላትና የአናሳ ብሔረሰቦች የፖለቲካ ጭቆናን እንደ ምክንያት ቢያቀርቡም የጥገኝነት ጥያቄዎች ተቀባይነት የማግኘት እድል እንደየሁኔታው የሚለያይ እና ከአጠቃላይ ሁኔታዎች ይልቅ በግለሰብ ደረጃ የሚቀርቡ ማረጋገጫዎች ላይ የተመሰረተ ነው። በአዲስ አበባ የሚገኘው የፌዴራል ከፍተኛ ፍርድ ቤት እንደ አውሮፓውያን አቆጣጠር መጋቢት 17 ቀን 2015 ዓ.ም ኃይለመድህን አበራ ተገኝ በሌለበት የኢትዮጵያ አየር መንገድ በረራ ቁጥር 702ን በመጥለፍ በሽብርተኝነት እና በሕዝብ ደህንነት ላይ አደጋ በመጋረጥ ወንጀል ጥፋተኛ ብሎታል። ፍርድ ቤቱ መጋቢት 20 ቀን 2015 ዓ.ም የ19 ዓመት ከ6 ወር ጽኑ እስራት የፈረደበት ሲሆን የመንግስት ቃል አቀባይ የነበሩት አቶ ሽመልስ ከማል ቅጣቱ የተሳፋሪ አውሮፕላንን አቅጣጫ ማስቀየርና የሰዎችን ሕይወት ለአደጋ ማጋለጥ ያለው ከባድነት የሚያንጸባርቅ መሆኑን አረጋግጠዋል። ይህ በሀገር ውስጥ የተካሄደው የህግ ሂደት ስዊዘርላንድ ውስጥ ካለው እገታ በተናጠል የቀጠለ ሲሆን ይህም ኢትዮጵያ በብሔራዊ የአቪዬሽን ደህንነት ላይ በሚፈጸሙ ጥቃቶች ላይ ያላትን የዳኝነት ስልጣን በድጋሚ ያረጋገጠችበት ሆኗል። የኢትዮጵያ ባለስልጣናት ከክስተቱ ጥቂት ቀናት በኋላ ኃይለመድህን ከስዊዘርላንድ ተላልፎ እንዲሰጥ በይፋ የጠየቁ ሲሆን ባለስልጣናቱ የአውሮፕላን ጠለፋውን በሀገር ላይ የተፈጸመ የክህደት ወንጀል አድርገው የፈረጁት ሲሆን የፖለቲካ ስደት ደርሶብኛል የሚለውን ክስ ውድቅ በማድረግ ኃይለመድህን ለጥገኝነት የሚያበቃ ምንም አይነት መሰረት እንደሌለው ተከራክረዋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትም በኢትዮጵያ ሕግ መሰረት ለፍርድ እንዲቀርብ ወደ ሀገሩ እንዲመለስ በይፋ ጥሪ አቅርቦ ነበር። ይሁን እንጂ ስዊዘርላንድ በግንቦት ወር 2014 ዓ.ም እንደ አውሮፓውያን አቆጣጠር የሀገሪቱ ውስጥ የህግ ሂደት በመካሄድ ላይ መሆኑ በመጥቀስ ግለሰቡ አሳልፎ የመስጠት ጥያቄውን ውድቅ ያደረገች ሲሆን ይህም የኢትዮጵያ መንግስት ቃል አቀባዮች ውሳኔውን በሀገር ሉዓላዊነት ላይ የሚቃጡ የውስጥ ስጋቶችን ያለ ቅጣት እንዲቀሩ የሚያደርግ ነው በማለት እንዲተቹ አድርጓቸዋል።
የስዊዘርላንድ መንግስት ህጋዊ ሂደት። መጀመሪያ ላይ የስዊዘርላንድ አቃቤ ህግ በኃይለመድህን ላይ እስከ 20 ዓመት እስራት የሚያስቀጣውን የሰዎችን ታጋች የማድረግ ወንጀል ክስ ለመመስረት አስበው ነበር። የኢትዮጵያ መንግስትም ግለሰቡ ተላልፎ እንዲሰጠውና በሀገሩ ፍርድ ቤት እንዲዳኝ በይፋ ጠይቆ ነበር። ይሁን እንጂ የስዊዘርላንድ መንግስት ግለሰቡ በስዊዝ መሬት ላይ ፍርዱን ማግኘት አለበት በማለት የኢትዮጵያን ጥያቄ ሙሉ በሙሉ ውድቅ አደረገው። ነገር ግን በህዳር ወር 2015 ዓ.ም እንደ አውሮፓውያኖች አቆጣጠር ጉዳዩ ሌላ አቅጣጫ ያዘ። የህክምና ባለሙያዎች ቡድን ባደረገው ጥናት ኃይለመድህን በጠለፋው ወቅት በከባድ የአእምሮ ህመም ወይም ኮምፕሊት ፓራኖያ እና ስኪዞፍሬኒያ በሽታ እየተሰቃየ እንደነበርና ምክንያታዊ ውሳኔ የመስጠት አቅም እንዳልነበረው በሙሉ ድምጽ አረጋገጡ። በዚህም ምክንያት አንደኛ የስዊስ ባለስልጣናት የወንጀል ክሱን ሙሉ በሙሉ ሰረዙት። ሁለተኛ በግንቦት ወር 2016 ዓ.ም እንደ አውሮፓውያኖች አቆጣጠር የስዊስ ፌዴራል ፍርድ ቤት በጀኔቫ ግዛት ውስጥ በሚገኝ ዝግ የአእምሮ ህክምና ሆስፒታል ውስጥ የግዴታ ክትትልና የአእምሮ ህክምና እንዲያገኝ ወሰነ። ሶስተኛ የአውሮፕላን አብራሪነት ፈቃዱም ለዘላቂነት ተዘረዘ። የጉዳዩ ሰፊ አንድምታዎችና ትችቶች። አንደኛ ስለ አቪዬሽን ደህንነት ማሻሻያዎች። የኢትዮጵያ አየር መንገድ በረራ 702 በረዳት አብራሪው መነጠቁ ከውጭ የሚመጡ ጠላፊዎችን ለመከላከል ተብለው የተጠናቀሩት የበረራ መቆጣጠሪያ ክፍል ወይም ኮክፒት በሮች አስቀድሞ በውስጥ ለነበረው ፈጻሚ አቅም ማጣታቸውን ተከትሎ ከተፈቀደላቸው የበረራ አባላት ሊሰነዘር የሚችለውን የውስጥ ስጋት እና በአቪዬሽን ደህንነት ላይ የነበረውን ቀጣይነት ያለውን ክፍተት ይፋ አድርጓል። የደህንነት ባለሙያዎች እንደገለጹት እንዲህ አይነቶቹ ክስተቶች ከ9/11 ጥቃት በኋላ የተወሰዱ እርምጃዎች ቢኖሩም የአውሮፕላን መቆጣጠሪያዎችን የመጠቀም እድል ያላቸውን ሰራተኞች የመፈተሽ እና የመከታተል ሂደት አሁንም ድረስ ፈታኝ መሆኑን ያሳያሉ። አውሮፕላኑ ወደ ጄኔቫ መዞሩ በአካባቢው በአየር መከላከያ ስርዓት ላይ የነበረውን ክፍተት ያጋለጠ ሲሆን ክስተቱ የተፈጸመው የስዊስ አየር ኃይል የስራ ሰዓት ከሆነው ከጠዋቱ 12 ሰዓት እስከ ምሽቱ 4 ሰዓት ውጪ በመሆኑ የስዊስ ጦር አውሮፕላኖችን በአስቸኳይ ማስነሳት አልቻለም ነበር። በዚህ ምክንያት የጣሊያን ዩሮፋይተር ታይፎንስ እና የፈረንሳይ ሚራዥ 2000 ተዋጊ ጀቶች አውሮፕላኑን በታጀበ በረራ ለመምራት ተገደዋል። ይህ የስራ ክንውን ጉድለት በፓርላማ ደረጃ ምርመራ እንዲደረግበት ያደረገ ሲሆን ቀጣይነት ያለው ዝግጁነትን የማጠናከር እቅዶችንም አፋጥኗል። ይህም እንደ አውሮፓውያኖች አቆጣጠር ታህሳስ 31 ቀን 2020 ቀን የሚሰራ የፈጣን ምላሽ ዝግጁነት አገልግሎት እንዲጀመር ምክንያት ሆኗል። በዚህ መሰረት የሀገሪቱን የአየር ክልል ለመጠበቅ በ15 ደቂቃ ውስጥ መነሳት የሚችሉ ሁለት የታጠቁ FA-18 ሆርኔት ጀቶች በኤመን አየር ኃይል ጣቢያ ዘውትር በተጠንቀቅ ላይ ይገኛሉ። ምንም እንኳን ይህ ክስተት በዓለም አቀፍ ደረጃ በበረራ መቆጣጠሪያ ክፍል ውስጥ ስለሚኖረው የሰው ኃይል ቁጥር የሁለት ሰው ህግ explicit 2% ሩል የወጡ ህጎችን በቀጥታ ባይለውጥም ለአንድ አብራሪ ብቻውን አውሮፕላንን የማዘዝ እድል እንዳይሰጠው ስቦ በነበረው በዚህ ህግ ውስንነቶች ላይ በዘርፉ ሰፊ ውይይት እንዲደረግ አስተዋጽኦ አበርክቷል። ይህም የሆነው ጠላፊው ሌላውን ሰው በኃይል ማስገደድ ሳያስፈልገው ያገኘውን አጭር የብቸኝነት ጊዜ በመጠቀሙ ነው። ከክስተቱ በኋላ የተደረጉ የአቪዬሽን ትንታኔዎች በበረራ አባላት የሚፈጸሙ የአቅጣጫ ማዞር ድርጊቶችን ለመከላከል እንደ የላቀ የባህሪ ስጋት ግምገማዎች እና የውስጥ ስጋት መከላከያ ፕሮግራሞች ያሉ ተጨማሪ ስልቶች አስፈላጊነት ላይ ትኩረት ሰጥቷል። ይህም በዓለም አቀፍ የሲቪል አቪዬሽን ድርጅት የአቪዬሽን ደህንነት ባህል መመሪያዎች ላይ ተጽዕኖ ያሳደረ ቢሆንም ከበረራ ቁጥር 702 በመነሳት ብቻ የወጣ አፋጣኝ የህግ አስገዳጅነት ግን አልነበረም። ሁለተኛ የምላሽ አሰጣጥ ላይ የተሰነዘሩ ትችቶች። የስዊስ አየር ኃይል በአውሮፕላን ጠለፋው ወቅት ተዋጊ ጀቶችን በአስቸኳይ አለማስነሳቱ ከፍተኛ ትችት አስከትሎበታል። ይህም የሆነው ክስተቱ የተፈጸመው እንደ አውሮፓውያኖች አቆጣጠር የካቲት 17 ቀን 2014 የአየር ክልል ጥበቃ ስራ በማይሰራበት መደበኛ የስራ ሰዓት ውጪ በመሆኑ ነው። የስዊስ አየር ኃይል ቃል አቀባይ ስዊዘርላንድ የ24 ሰዓት የአየር ክልል ቁጥጥርን ዋስትና መስጠት አትችልም በማለት የ24 ሰዓት 7 ቀን የማስቆም አቅም አለመኖሩን አምነዋል። ይህም አውሮፕላኑ ምንም አይነት የወታደራዊ አውሮፕላን ታጅቦ ሳይደረግለት በጄኔቫ የአየር ክልል ውስጥ ለ90 ደቂቃ ያህል እንዲዞር አድርጎታል።
ምንም እንኳን አውሮፕላኑ በሰላም ቢያርፍና ምንም አይነት ጉዳት ባያደርስም ይህ የስራ ዝግጁነት ጉድለት በስዊዘርላንድ ውስጥ በፓርላማ ደረጃ ምርመራ እንዲደረግና በህዝብ ዘንድ ሰፊ ክርክር እንዲነሳ ምክንያት ሆኗል። ተቺዎቹ እንደሚሉት በገለልተኝነቷና በዝግጁነቷ የምትታወቀው ሀገር በዚህ ድርጊት በመከላከያ አቅሟ ላይ ያለውን ደካማ ጎን ይፋ አድርጋለች። የኢትዮጵያ ባለስልጣናትና የአቪዬሽን ባለሙያዎች ከበረራ በፊት የሚደረጉ የደህንነት ፍተሻዎች በፖለቲካዊ ተነሳሽነት ከሚንቀሳቀሱ ሰራተኞች የሚችለውን የውስጥ ስጋት በአግባቡ መከላከል ባለመቻላቸው ትችት ሰንዝረዋል። ይህም የሆነው ረዳት አብራሪው ኃይለመድህን አበራ ተገኝ የጥገኝነት ጠያቂነት ፍላጎቱ አስቀድሞ ሳይታወቅ የበረራ መቆጣጠሪያ ክፍል ወይም ኮክፒት የመግባት እድሉ ተጠቅሞ ድርጊቱን በመፈጸሙ ነው። የኢትዮጵያ መንግስት ድርጊቱን የሀገር ክህደት ሲል የፈረጀው ሲሆን ይህም በአገሪቱ የነበረውን የፖለቲካ ውጥረት ተከትሎ በሰራተኞች የቅጥርና የደህንነት ማጣራት ሂደት ላይ ክፍተቶች እንደነበሩ ያመለክታል። ይሁን እንጂ የኢትዮጵያ አየር መንገድ የደህንነት እርምጃዎቹን ከዓለም አቀፍ የሲቪል አቪዬሽን ድርጅት የኢትዮጵያ መንግስት ድርጊቱን የሀገር ክህደት ሲል የፈረጀው ሲሆን ይህም በአገሪቱ የነበረውን የፖለቲካ ውጥረት ተከትሎ በሰራተኞች የቅጥርና የደህንነት አጽንኦት ሰጥቷል። የተሳፋሪዎቹ ምስክርነት በወቅቱ የነበረውን ግራ መጋባትና ጭንቀት የገለጸ ሲሆን እንደ ተሳፋሪዎቹ ገለጻ የበረራ መስመሩ በድንገት መቀየር፣ የመረጃ ልውውጥ ውስንነትና አውሮፕላኑ የነዳጅ ማነስ ማስጠንቀቂያ እንደደረሰው በአየር ላይ በሚዞርበት ወቅት የተፈጠረው አለመረጋጋት ምንም አይነት አካላዊ ጉዳት ወይም የደህንነት ደንብ መጣስ ባይኖርም ከፍተኛ ስጋት ፈጥሮ ነበር። እነዚህ ሪፖርቶች በወቅቱ ለተሳፋሪዎቹ የሚሰጠው መረጃ ላይ ክፍተቶች እንደነበሩ ያሳያሉ። ይህም ምንም አይነት ጥቃት ባይሰነዘርበትም ለረጅም ሰዓታት በሚቆይ የአውሮፕላን ጠለፋ ወቅት ሊፈጠር የሚችለውን የስነ ልቦና ተጽዕኖ የመቆጣጠር አስፈላጊነት ትኩረት እንዲሰጠው አድርጓል።